እሺ በቃ አላየሽውም ማለት መድኃኒቱን መስገዱ አላየሽውም ማለት አረ ኖርማል ነገር የለም ግን አሁን ሄደን ትታከማለህ ባልኮና ተበለው እሱን ብቻ እሺ በለኝ ይሄው ከዛ መድኃኒት ይወሰዱ ቆይ እሺ ልውጣል እጂ ተቀረቀረስ አራትከ ያምሃል አው ይለኛል እና ልትነካው ነው አጥተው ያማል እንዴ በእግዚአብሔር ምን ሆነ ታየኛው አረ አሁን ነው የምትጠይቂኝ ማለት እንዴ አሁን ነው የምትጠይቂኝ ቀልድ ምናምን አይደለም ይመር አሁን ነው የምትጠይቂኝ ምን ሆነ ነው እኔ አሁን ነው ወይ የምትጠይቂኝ ይላል እንዴ የኔን መውደድ ስሸሽጋ መቼ መስሎኝ እንዲህ ላጣ ፍቅሬን ባልነግራት ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንዴት ናችሁ? በዓል እንዴት ዘልዬ ነው ዛሬ ወደ ወሬ የምገባው። ምንም ወደ ኋላ ወደ ግራ ምናምን የምለው ነገር የለም። የበዓሉን ቪዲዮ አይታችሁታል። አይ ቲንክ ብዙ ሰው አይቶታል እና እንደወደዳችሁትም ምናምን ያው ኮሜንት ላይ ያስቀምጣችሁልን አብዛኛውን በሚባል ሁኔታ ጠቅላላ በሚባል ሁኔታ አንብቤዋለሁኝ እና ያው ደስ ስላላችሁ በዓልን ከኛ ጋር ስላሳለፋችሁ እኛን እንደራሳችሁ ስለምትወዱን ብዙ ነገር እጅግ በጣም አመሰግናለሁ። ያው 2 ቀን ጠፋን፣ 2 ቀን በተከታታይ ጠፋን። ለሱ ባለፈው ብያችኋለሁ ስለማይመቸኝ ምናምን ብዬ እንትን ማለት አልፈልግም፣ ሰበብ መደርደር አልፈልግም። ያው አንዳንድ ነገሮች አሉ፣ ለዛ ነው የጠፋ ነው። እንደገና በዓል ሲሆን ደግሞ የሆነ ቤተሰብ ምናምን ዘመድ አዝማድ እየዞራችሁ ትጠይቃላችሁ። አብሶ ደግሞ እንደዚህ ብዙ ሰው የምታውቁ ከሆነ ይከብዳል። የእውነቴን ነው የምላችሁ ቤተሰቦች ይከብዳል። የሆነ ቤት ሞልታችሁ የሆነ ቤት አትጎሉምና ሁሉም ጋር ነው የምትሄዱት። ኢንስታግራም ስቶሪ ላይ ምናምን የተወሰነ ፖስት አድርገናል። ሁላችንም ተሰብስበን እየወደምን ነበረ። አብዛኛው ቤት ሄደን በልተናል፣ ጠጥተናል፣ በዓልን አሳልፈናል ምናምንና ለዛ ነው የጠፋ ነው። ያው ስለጠፋን እሺ ለመጨረሻ ጊዜ ይቅርታ ልበል። እሺ ይቅርታ ላለኝ እና ዛሬ የመጣሁት በስምሪ ቤት ነው። በስምሪ ቤት አስደስታት ይሁን አስጨንቃት ይሁን አላውቅም፣ ግን ከተገናኘን ስለቆየን እና ያው ትንሽ ነገር ይገባችኋል። ናፍቀኛለች በቃ ምንም አልላችሁ። ጭክቷ፣ ድርቀቷ፣ ምናምን ተንኮሏ፣ ሁሉም ነገር ናፍቆኝ ላገኛት ነው እና ደውዬ ጠርቻታለሁ። ተኝቻለሁ ምናምን ጠዋት ነው በነገራችን ላይ 4 ሰዓት ምናምን ቢሆን ነው አሁን። እስኪ 4:45 እና ተኝቻለሁ ምናምን አልችልም እያለች ጓገጭ ብዬ ተኮሳተሬ ተቆጥቼ ምናምን እምቢ የምትይ ከሆነ ምን እንዳልኳት ታውቃላችሁ? እምቢ የምትይ ከሆነ ቤት ድረስ መጥቼ ነው ወስድሻለሁ። እኔ ደግሞ እብድ እንደሆንኩ ታውቃለች፣ እንደማደርገው ስለምታውቅ እሺ በቃ እመጣለሁ ብላኛለች እና መታ ምንም የምላት ነገር የለም። ናፈቀችኝ እነግራታለሁ። ከዛ በኋላ ያው ጋብሽኝ አልላትም፣ ጋብዥ ምናምን አልላትም። የተማሪ ነገር ታውቁታላችሁ። እንደገና ደግሞ ጠግቤያለሁ እና እጄ ላይ ደግሞ እሱን በኋላ ተሳስቼ ሰውጣት ታዩታላችሁ። አሁን አላሳያችሁ፣ ግን በኋላ አሳያችኋለሁ። ትንሽዬ ተጎድቻለሁ፣ ትንሽዬ ብቻ ያው እንትን ታውቃለህ በዓል ላይ ምናምን የሆነ ነገር ያጋጥማልና እንደዛው ሆኛለሁ። ብቻ ግን ስምሪ እስክትመጣ ትንሽ እንጠብቃት፣ አብረን ጥላችሁኝ እንዳትሄዱሽ፣ አብረን እንጠብቃት እንዳይደብረኝ። የሌለኝን አመል ስስት ጀመርኩኝ፣ ብወድሽ አልጠግብሽ አልኩኝ። ሽፍንፍን አድርጌ ውስጤ ላኑርሽ፣ አልፈልግም ሌላ ሰው እንዲያፈቅርሽ። መልሼ ልውደድሽ መልሼ፣ አዎ ከራሴ ተንሼ መልሼ ላፍቅርሽ መልሼ፣ አዎ ከራሴ ተንሼ
ውሰድ ሕይወቴን ኑሮዬን እንጂ ጀመርኩ ከብዳለሁ እንደሚከብድ ምናምን ነገር ታውቃለህ። እሺ አስተካክል መስመስረት ወይኔ አሁን ሙሉ ሆንኩኝ። አይገርምም? እና ቤተሰቦች እንደነገርኳችሁ ነው። በቃ ልብ ከሚብላችሁ ሰው ጋር ዋሉ ምለው ለዚህ ነው። በቃ ይሄ ፊት ለፊት የተገትሮ ምንም አይሰራም። ምንም ዝም ብሎ በቃ ወይ እንደዚህ አድርግ ወይ አስተካክል አይለኝ ዝም እኔ ላንተ ጊዜ እንዲለኝ አይደል። አንቺ ግን አመሰግናለሁ። እኔ እናንተ አመሰግናለሁ እንባባለን። አይ አይደለም አንባባል። እሺ ይቅናስ እስኪ ትንሽ እሺ በቃ እሺ ይቅናስ። እኔ እሱን ላስቀና ነው ለሌላ እኔም አመሰግናለሁ። ደስ እንዲልክ እኮ ነው። ደስ አለኝ በቃ አንጀቴ ራስ ነፍሴ አሴት አደረገች። እውነት ነው። ባንዴ ነበር በዓል ምርጥዬ ነበረ። በጣም ደስ ይል ነበረ። አንቺማ ከዳሽኝስ በቃ ከዱቼ እኮ አይደለም ስራ ቤት በዛ ምን እባክሽ ጠግበሽ ነው። የባለፈው ክትፎ ተመችቶሽ? እሱ እውነት ነው። በላው እውነት እሱን ተማምኜ በጣም በቃ ክትፎ እስከሚያስጠላኝ ድረስ ነው የበላሁት። እሺ እኔ አሳፍርሽ አውቃለሁ? አታውቅም። በቃ እኔ የምልሽ ምንድነው አይ ብዙ አይሙቅ ደግሞ ስንበላ ያለው ቪዲዮ የለማ። ይሄው አሁን እዚች ጋር አስገባላችኋለሁ። በደንብ ታዩታላችሁ እንዴት አድርጋ ጥርስ ቃርጋ እንደበላች። ነው የለም እንዴ? አይ ቤተሰቦች እኔ እንደበላው ካመናችሁ በቂ ነው። መግባት የለም። ኧረ አስገባዋለሁ። ሲጋር ነው ማስገባው። እሺ አንተ ካልከሽ ሩህ ሰውዳ አመት ይግበርና ሰላም ሰላም ነሐገርና ሰላም 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 ነዓደዳ نتحقوس يكبرنا سناي زمن يكبرنا سناي زمن شدادو روح السوداء أمت يكبرنا روح السوداء أمت يكبرنا سلام سلام نحاجرنا سلام يخون عدنا عاشقني قدم بنعسنا تذكر دو نود أمتنا نقوتنا نظم حرادي ما يكنفسس نفوت فاموشش رسعكم قدني شرادوية شرادو روح السوداء كشي أسكبوالو أنت تساستا تاغورسين تساستا أغورشوال على غورشين عندي أغورشوال على غورشين እርግጠኛ ነህ? አንዴ ብቻ አዎ አንዴ ያጣላል፣ ሁለት ያስታርቃል፣ ሶስት ያፋቀራል እየተባለ እኮ ተደጋግሞ ነው የሚጎረሰው። እኔ ስንቴ ነው ያጎረስኩሽ? ሶስቴ ነው አራት ከዛ አይበልጥም። ሲያሽቋልጥ ነው የዚህና አይደለም እኔን ክፉ ለማስባት ብቻ። ግን ቤተሰቦች ምን እንደሆነ ልንገራችሁ፣ ልጅቷ ሆዳም ናት። እንደምትበላው ግን አልወፈረችም። አልወፈርኩም። አልወፈርሽ ሰው በበዓል ይወፍራል። እኔ ናተኝ እንዴት ማን ነው በቃ ብዙ አታውራ አልራሱም ቢያለኝ ወፍራል ቃሉ ራሱ አልወጣም ማለት ካፌ ውስጥ ማለት ነው ቤተሰቦችና። እሺ አሁን ለምንድን ነው እንደዚህ አክንፈ ካድቼክ አይደለም። አሁን እኔ ለኔ ምንድን ነግሪኝ ቤተሰብም እንዲያውቅ ፈልጋለሁ። ምን አግኝተሽ ነው እንደ ከዳሽኝ? እሱ አዲስ አበባ ሲሄድ እኔ ስልክ ስደውል አያነሳም። ገባችሁ? በሀገሬ ነው መከበር አለብኝ አልኩና ደውልም አነሳለሁ። ሏሽ አንዴ ሏሽ ትላላችሁ። ያስፈቅደሽ ነው እንትዋሽ አይደለም። በበዓል እንግዳ ምናምን ነገር መጥቶ ነበርና ቤት ደግሞ የሚያግዛት ስላልነበረ ቤት ያገዝኳት። ከዛ ስትደውል ግን ማንሳት እችል ነበር። ግን አንተ እየቻልክ አንዳንዴ ማታነሳው ነው። እርግጠኛ ነህ? እየቻልኩ አይደል?
እሺ እኮ እኔም ያስብበት እሱን ብድር ለመመለስ እኔም ስልክ አላነሳው። ሌላ አዲስ ነገር የለም። እሺ ኢቨን ሁላ ምን እንደማረግ ታውቃላችሁ ቤተሰቦች? እንዲህ በቃ ደውላ ምናምን ካላነሳውላት ደስ አይለኝም ማለት ደስ አይለኝም። ሳላነሳ አረ አሉልም ማን ነው ካነሳውላት ደስ አይለኝም። ሁላ አነሳም ሁላ ማረገው ምን እንደሆነ ታውቃላችሁ? ካልደወለች ሚስኮል አረግና የፈጠነ የለ ሚስኮል አረግና የፈሪ ሚስኮል ይባል የለ እዘጋዋለሁ። አንዴ ሲጠራ ይዘጋውና ከዛ ትደውላለች። ከዛ ግን ተናገርኩኝ አሁን እኮ አይው ደግሞ ግልጽ ነው እንጂ እኔ እረዳለሁ። ችግር የለው ስደውል ከዛ አነሳው ሚስተር ወጣ ማን በቃ አሁን እናንተ ቴክኒክ አይሰራልኝም ማለት ነው። እነሱ ለኔ ነው ማገዝ ያለባቸው። በቃ እንደማርክ ተቃለ አረ አሁንም ለወራ ጭራሽ አውራ እስቲ አንድ ነገር ይቀርክ የለ ቀጣይ ተንኮል ይለወራ አውራ እንጂ አረ እባክሽ እና ታውራ እኔ እንደሰማ እኔ እኮ ችግር የለውም። ጸባይን ስለተረዳ ችግር የለም። ቢከፋም ችግር የለም። አረ እባክሽ ከምርና ሰው በልቶ ይጠግባል። አንቺ በነገር ትጠግቢያለሽ። እኔ በልቼ ነው የገቡት። ዛሬ ግን ምሳ በልቼ ነው የመጣሁት። ምሳ በልቼ ነው የመጣሁት ዛሬ እንዳልላት እኮ ነው። አዎ አንተን ጋብዛለሁ፣ ችግር የለውም። ጋብዛለሁ፣ አንተ ትከፍላለህ፣ እኔ ያዛለሁ። ካላጎረስኩሽ ጠቅለለ ነገሩ አላጎርስሽ እንዴ ብያጎርስሻለሁ። እንዴት ማለት ምናምን ደስ አይለኝም። እንዴት ነው ማታጎርስሽ? አላጎርስሽም። ለምን? አረ እምቢ። ሲጀመር እኔ አሁን መብላት አልችልም። ለሰባት ቀን ተከልክያለሁ እንዳልበላ። ምግብ ነው አንተ ከምግብ ተናቀ በግሉኮስ ነው የምትኖረው ተብያለሁ። ይቻላል እንዴ? ዶክተሮች ይቻላል? የሰው ልጅ በቀኙ ነው በግራው ነው የሚባለው? በቀኝ። እስካሁን ግን ምን ሆነ ነው አላልሽም እንዴ? ምን ሆናል? ኪስ ውስጥ ሲካንት እኔም ከተትኩና አልኩ አይዋለው አያወጣም፣ አይዋለው አያወጣም። እንዴ ብዬ ለውጣው ወጣም ይሁን እኔ ላውጣልክ እንዴ? ምን ሆነ? ታየኛው አረ አሁን ነው የምትጠይቂኝ ማለት እንዴ? አሁን ነው የምትጠይቂኝ? ቀልድ ነው ቀልድ ምናምን አይደለም የሚመር አሁን ነው የምትጠይቂኝ? ምን ሆነ ነው እኔ አሁን ነው ወይ የምትጠይቂኝ ይላል እንዴ? ይኸውልሽ አንደኛ ነገር ይኸውልሽ በጠዋት ደውዬ ጠራሁሽ አንቺ 30 ደቂቃ አርፍደሽ ወጣሽ። ስደውልልሽ ስንት ሰዓት ነበር? 4 ሰዓት ከ20 እኔ እንደውም ደባብቄልሽ ነበር። አሁን እኔ ደወልኩላት ምናምን ብዬ ግን በቃ እኔ ቁርስ እንድንበላ ነበር አብረን አንቺ ጥለሽኝ በላሽ። እኔ ቤት ስራ እየሰራሁ ስለነበር ነው። ምን ሆነ ስደውልልሽ ምን ችግር የለውም። የኔ እናንተ እኮ ተኝቻለሁ ነው ያልሽኝ። ስደውል እሺ አሁን አይታችኋል ቤተሰብ ሁለት ነገር ታወራለች። ሁለት ነገር አሁን ምን አለች? ስራ እየሰራሁ ነበር አርፍጄ ነበር ያመሸሁት ለዛ ነው ይቅርታ። እሺ ምን ሆነ ነው ያዘ አጥቷል ቴሽን እጂ ምን ሆነክ ነው? ምን ሆነ ነው? ውሻ ነክሶ ውሻ እጅግ ላይ ምን ይሰራል? አትቀልድ። ጅብ ነክሶ ጅብ በልቶኝ እየቀለድክ ነው? አጥቷል። አዎ በጣም ነው ያበጠው። ኧረ አትንካ ያምሃል። አው ይለኛል እና ልትነካው ነው? አትተው ያማል እንዴ በእግዚአብሔር ታከማሃል። ታከምኩ አልሄድኩም ሐኪም ቤት። ይሄን ከስቼ ራሴ ነኝ ተከለለ። ለምን ይሁን ይላሰሽ ተው አትክፈተው። አይ አትክፈተው፣ እኔ አምናለሁ። አትክፈተው። ንፋስ ደግሞ ነው እኮ ይኸው በቃ ይኸው ተው በቃ ይኸው የቀን እንትን ምንድን ነው የሚባለው? የቀን ክፉ ነው የቀን አጋጣሚ እና የሚባለው ነገር አለ አይደለ? ለዛ አንዳንዴ የሆነ ነገር ይገጥማል እና ባል ነበር ሰፈር ላይ ምናምን ሹቹ አስቸግረው ነበር እኮ። ችግር የለውም። ለምን አልታከምክም? ቀላል ነገር ነው። እንደገና የሚታወቅ ለምን ይታወቃ ምን ይታወቅ? ይሄን ካልታከምክ ጥሩ አይደለም ሲቀጥል። አረ ኖርማል ነገር ነው። ኖርማል ነገር የለም። ግን አሁን ሄዳን ትታከማለህ። ባልኮና ተብሎ እሱን ብቻ እሺ በለኝ። ይሄው ከዛ መድኃኒት ይወስድ ቆይ እሺ ልውጣል እጂ ተቀረቀረስ ይሄን ብቻ ይበቃል አይደል? አይቡር በቀናን ደስ አይደል? ይሄንም አንድ ቀን ጨርሰው ነው ያለው። ምን ቀልድ ነው እንዴ? ቀልድ ነው እንዳያስካው። ቀልድ አይደለም። በየ10 ደቂቃው ሰዳሉኝ
እንደውም አንቺ ስጪኝ 10 ደቂቃ አልፏል ልውሰድ እሺ ዋገስተሽልኝ ነው ልውሰድ መድኃኒት ኧረ በማርያም እኔ ግራ እያጋባኝ ነው ተው የከበደ ነገር አለ አትጨናነቂ ጌታ ከዚህ በላይ አስጨንቅሽ አልፈልግም እኔ የኔ መጨነቅ ኖርማል ነገር ነው ከባድ ነገር አይደለም እሺ ከባድ እንደዚህ እጂ እያመመክ ነው ሲቀጥል የምር እያመመክ ነው ድጋሚ ለምን አትታየውም ፈታሁት ለምን አይሁት ዓለምን ይታየው እኔ የትም ይሁን ድጋሚ ታየው ኖርማል ነው ይሄው እኮ ድጋሚ ታየው ልምታሽ እሺ ላሳይሽ ኖርማል ችግር የለውም እኔ ምታኝ እሺ ይሄው እሺ እኮ ግን እያመመክ ነው አይደለም ይታኔ እያመመኝ አይደል እሺ ለምንድን ነው ያልነገርከኝ እያመመኝ ቢሆን እንደዚህ ልሻለሁ እኮ ነይ ያልከኝ ሰዓት ለምን አልነገርከኝም እንደዚህ እንዳመመኝ ምን ብዬ ነው የምነግርሽ ሲጀመራውን ራሱ ልነግርሻለሁ አልነበረም ግን በቃ ሆዴን ድራብኝ አልቻልኩም በጣም እኮ እሺ ኪሴ ሊያዘው ነው መልሽ እንደዚህ እንደሱ አርኩ እንዳታዩሽ እሺ እኔም አሁንም እሺ በቃ አላየሽውም ማለት መድኃኒቱን መስገዱ አላየሽውም ማለት ነው እኔ እንደዚህ እንደምትሆኚ ባቅ ቁጥር አሻላሽው ነበር አልነግርሽም ራሱ ሲጀመር አላገኝሽም ነበር ላትነግረኝም ነበር ኧረ አልነግርሽም 7 ቀን ነው ያሉኝ 7 ቀን ምናምን እንደዚህ ነው 7 ቀን ከ7 ቀን በኋላ አሁን ነው ምኑ እንደዚህ ተጠለለለ ጧት ምንም እንትን አላሉኝም ይኸውልሽ በየ30 ደቂቃ ልዩነቱ እንትን ይባላል ምን ይባላል ይፈታና 30 ደቂቃ ቆይቼ መልሶ ይታሰራል እንዴ ይፈታል 30 ደቂቃ ቆያለሁ መልሶ ይታሰራል ንፋሱ ችግር የለውም ንፋስ እንዲነው ምንም እኮ ነው ያመመክ ምናምን ነገር አይደል ምንም አልሆነም እሺ ምግብ በልተሃል አልበላም እኔ እኮ የደወልኩልሽ እንድታበይኝ ማለት እኮ እሺ እንድታጎርሽ እሺ አንቺ እየተቀለድሽ ሌሎቹማ እንትን ነው በቃ ይገሉኛል ምን ችግር ይገሉኛል ምንም አይገሉኛል ሌሎቹ እነሱ ማን ልጥራ ደህና ሰው ማለ ማንም እኮ የለም የሰው ጸጉር አይደለም የራሴ ጸጉር ነው እዚህ ጋር ነው እና በለው እምቢ አለኛ ምን ላድርገው አትቁላይብኝ እዚህ ምናምን ትላለች እሺ በምን ላዝናና መኖርሽ ብቻ ያዝናናኛል በዛ እንዳታቅፍ መኖርሽ ካጠገብሽ ማን ነው ካጠገብሽ ምን ያላል ካጠገብሽ ነው አለ ነገር ነው ችግር የለው ካጠገብሽ ሆነሽ አብረሽ ስላለሽ እና ሌሎች ማለት ነው 1000 አልልሽም ግን ብዙ ምክንያቶች አሉ ደስተኛ መሆን አንቺ ጋር ነው ከሌላ ሰው ጋር ደስተኛ ነህ ከሌላ ሰው ጋር ነው አላወራሁም ብቻ እንትና ማረፍ አለባችሁ እና ከአንቺ ጋር ሰው በጣም ደስተኛ ነው ብዙ ነገር አሁንም የጠራሽ እኔ ደስተኛ እንደሆነ እንጂ እንደዚህ አሳይቼሽ ምናምን አንቺ እንዳጨናንቅ ምናምን አይደለም የጠራሽ ችግር የለውም እኮ አውቃለሁ እሺ አሁን ምግብ ትበላለህ ከዛ ስንት ሰዓት ነው መድኃኒት የምትወስደው ስንት ሰዓት ነው መድኃኒት የምትወስደው በየ10 ደቂቃ ብለህ የምትይዛለህ ወይስ በየ10 ደቂቃ አሁን 10 ደቂቃ አለፈኝ ማርያምን በየ10 ደቂቃ ውሰድበት ነው ከዛ ቶሎ ነው የሚድነው ኖርማል ነው የሚሆነው እጄ ነው እሺ አሁን ትወስዳለህ ምን መድኃኒት አንቺን አገኘው መድኃኒት አይ ብሎ ነገር የለም ምን ብሎ ነገር የለም ትወስዳለህ አልወስድም በቃ አንቺን አገኘው ይበቃኝ አንቺን ካገኘው ደግሞ ይሄን ፊትሽን አታሳይ እሺ ማሳየት አልነበረብኝ ማግኘት አልነበረብኝ ነበረብኝ ምን ጀመር አንቺ ጋር መደወል ራሱ አልነበረብኝ አሁን ነው ጥፋት የገባኝ ሆነ ጀመር ችግር የለም እሺ አሁን የት ነው ምሳ ትበላና ከዛ መድኃኒት ትወስዳለህ እሺ ከዛ እረፍት ታደርጋለህ እረፍት አላደርግም ዞር አዎ እሺ ዞራለህ ችግር የለም እሺ ከዛ ምንድነው ፈልገው እኩል አትበል እኔ ፈለው እንዳትል ቆምጠና ያለ ምረው ፈልገው ቀጥታ ወራ ከዛ ምንድነው የምትፈልገው ከዛ አንቺ ጋር ምሳ እንበላለን መጀመሪያ እሺ ከዛ ከ10 ደቂቃ በኋላ ደግሞ እንደገና ስለሚርበኝ ምሳ እንበላለን ውሻ አይደል ይነከሰኝ እሺ የውሻ ጸባይ ታመጣለህ አይደል እሺ እና ምግብ ቶሎ ዳይጀስት የሚደረግ ስለዚህ ሽሮ ነው እና እንደዛ ካልሆነ እኮ አላገኝሽም ማለት እኮ ችግር የለውም ምን ታገኘኛለህ
አነሳላለሁ ስልክ። እሺ በቃ አሁን ምን እንደምፈልግ ታውቂያለሽ? ቀኑን ሙሉ አብረሽኝ ብትይ። እሺ እንውላለን። አብረን ነው የምንውለው ቀኑን ሙሉ። አዎ እሺ እንደዛ ከሆነ ደስ ይለኛል። ተስማምቻለሁ። አሁን ተስማማ? አሁን ምሳት በላ አልበላ። እሺ በላለው እኮ ማን ነው ታበይኛለሽ? እሺ አላበላም ቤስ አይ አበላካለሁ። አላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ ያምርሽም አትሂጂብኝ አትሂጂ